መርሳት ግን የሌለባት ግን እድሜ ልኳን ልታስተውለው የሚገባ በተለይ ለሴት ልጅ ሴቶች በትዳር ውስጥ በተደጋጋሚ የሚሰሯቸው አደገኛ ስህተቶች ጤና ላይ ጭምር ሴት ልጅ ማክበር መሰልጠን ነው የሚል መራደና ችግር የለም ወይ በጣም 100% የሀገር ችግር አለ በሴት በኩል ፍርድ ቤት ሄዳሉ ስትል ሁሉ ነገር በአንድ ጀንበር መስተካከል ይችላል እሷን እንዲያገባት ተንገብግቦ የኔ ካልሆንሽ ብሎ ሰፍ እንዲል ያደረጋት ምንድነው? በነገራችን ላይ ከዚህ ፊት ብያቸው በጣም ስትረስ ውስጥ ከሆናችሁ በሽታ የመከላከል አቅማችሁ በጣም አናሳ ነው የሚሆነው። ሰላም ጤና ይስጥልን እንዴት አላችሁ የመልህቅ ቤተሰቦች ዛሬ ደግሞ በአዲስ ሐሳብ መጥቻለሁ እስከመጨረሻው ድረስ እንድትከታተሉ መልእክቴ ነው በተለይ ሴቶች ከሆናችሁ ይሄ ቪዲዮ ይጠቅማችኋል ብዬ አስባለሁ ምክንያቱም ሴቶች ያው ለብዙ ነገሮች ለለውጥም ቅርብ ናቸው የሆነ ነገር ለመቀበልም ቅርብ ናቸው ለመስማትም ቅርብ ናቸው የትኛውም ሚዲያ ላይ ደግሞ በጣም አብዛኞቹ 70% የሚሆኑ ሴቶች ናቸውና እንደውም እንደዛ አድርገን አንሰራም ተከታዮቹ ሴቶቹ እንደመሆናቸው መጠን አንሰራም ለምን በዚህ በኩል ሳይድ ማድረግ እንዳይመስል የሚከታተሉ ወንዶችም ስላሉና እንግዲህ ሴት ልጅ በህይወት ዘመኗ መርሳት የሌለባት በጣም የብዙ ሴቶች ስህተት በጋብቻ ውስጥ በትዳር ውስጥ ስትሆን በዚህ በኩል ጫና ሲበዛ በዛ ጫና ልጅ ማሳደግ ጤና ባለቤት የባለቤቷ ባህሪ የቤቷ ቤተሰቦች የራሷ ቤተሰብ ራሷ ደግሞ የማንነት ጥያቄ ይሄ ሁሉ ነገር ይደራረብባትና የምትዘናጋባቸው ነገሮች አሉ መርሳት ግን የሌለባት ግን እድሜ ልኳን ልታስተውለው የሚገባ በተለይ ለሴት ልጅ ሁላችንም እህቶች አሉን ሚስቶች አሉ ደግሞ የምንወልዳቸው ልጆች ደግሞ አሉ ከሴት ነው የመጣ ነውና ይሄ ሁሉ በዓለም የምታገኘው ምን የሚባል አይነት ፍልስፍና ሰው ብዙ ሲሆን አንድ ነው አንድ ሲሆን ብዙ ነው ይባላል ብዙ ሲሆን ያው አንዱ አዳም ነው አዳም ሲሆን ደግሞ በጣም ብዙ ነው ይሄ ሁሉ ያው ከዛ ወደዚህ የመጣ ነው በዓለም ፈሶ እንግዲህ በዓለማችን አሁን 8 ቢሊዮን ህዝብ ይኖራል ተብሎ ይታመናልና ዞሮ የሴት ውጤት ነው ከሴት የተገኘ እግዚአብሔር በሴት በኩል የሰራው ፍጡር ነውና የተነሳ ሴት ልጅ ክብር ይገባታል ፍቅር ይገባታል እንክብካቤ ይገባታል ልዩ ትኩረት ይገባታል ወይ ምንም ጥያቄ የለም ሴት ልጅ ማክበር መሰልጠን ነው የሚል መራደንና የአንድ ሰው የአይምሮ መጠኑን እድገቱን የምታዩት ለሴት ልጅ ባለው ክብር ለሚስቱ ለእናቱ ሚስትና እናት በነገራችን ላይ ልዩነት የለውም ሁለቱም እናቶች ናቸው ሚስቱ የሱ ልጅ ወልዳለች እናቱ ደግሞ እሱን ወልዳለች ሁለቱም እናቶች ናቸው ለሁለቱም እናቴን ወዳለው ሌላ ሴት አልወድም ብሎ ነገር የለም ምክንያቱም እናት አንተን የወለደችው ሚስት ደግሞ ያንተን ልጅ ነው የወለደችው ሴት ልጅ የተሻለ ክብር ይገባታል የተሻለ እንክብካቤ የተሻለ ፍቅር ይገባታል ምንም ጥያቄ የለም አንድ ወንድ ልጅ ማወቅ በህይወት ዘመኑ ካለበት ነገር ነው ይሄውን ትንሽ ፉክክርና እልህ ልክ ሲኖር በቃ ልቤን ሰብራለችና ልቧ መሰበር ይገባዋል ተናግራኛለችና ልናገራት ይገባል የሚለው የፉክክር የእልሁን ነገር ወደዛ ትቶ እንደማንኛውም ሴት ልጅ የልጆቹ እናት ነች ሴት ልጅ እህቱ ነች ሴት ልጅ ሚስቱ ነች ያከብራት ይገባል ችግር የለም ወይ በጣም 100% የሀገር ችግር አለ በሴት በኩል የሀገር ችግር አለ በሴት ሰበብ ልቡ ያልተሰበረ ወንድ የለም በሴት ሰበብ ያልቆሰለ ወንድ የለም ያልተከዳ ወንድ የለም ችግር የለም አይደለም በወንድ ያልተጎዳች የለችም በሴትም ደግሞ ያልተጎዳ የለም በጣም የሚያስደነግጡ ሴቶች አሉ በመጥፎነት በጣም የሚያስደነግጡ ሴቶች አሉ በጥሩነትና ጎን ዞሮ ሴቶች በጣም በጋብቻ ውስጥ መቼም መርሳት የሌለባቸው ስህተት ብዬ የማስበው የብዙ ሴቶችም ስህተት የሆነው ምንድነው የብዙ ኃላፊነት የብዙ ጫና የብዙ ነገሮች ባለቤት እንደመሆኗ መጠን መዘናጋትን በተቻለ መጠን መቅረፍ ካለባቸው መሰረታዊ ነገሮች ወሳኝ ከሚባሉ በትዳር ውስጥ ሴት ልጅ ከሚገጥማት በጣም ትልቅ ነገሮች አንዱ ይሄ መዘናጋት ነው ኃላፊነት አለ በልጅ በኩል ኃላፊነት አለ በባል በኩል ኃላፊነት አለ ራሷን ቤተሰቧን በመምራት በኩል እንደዚህ አይነት ኃላፊነት ያለባቸው ሴቶች ብዙ ጊዜ ኃላፊነቱን ወደ ጎን ይተውና በዚህኛው በኩል ካለው ሰው ጋራ ፉክክር ውስጥ ይገባሉ በነገራችን ላይ አንድ ሴት ፍቅር የሚገዛት ከሆነች ባለቤቷን ለመግዛት የምትሮጠው በፍቅር ዱላ የሚገዛት ሴት ከሆነች ባለቤቷን በእልህ በንዴት ለመግዛት ነው የምትሞክረው ሰው ምን ይገዛዋል በሚገዛው ነገር ነው ሰው መግዛት የሚጥረው ፍቅር የሚገዛው ሰው በፍቅር ለመግዛት ነው የሚጥረው ስድብ የሚገዛው ሰው በስድብ ለመግዛት ነው የሚጥረው ቁጣ የሚገዛው ሰው በቁጣ ኃይለኝነት የሚገዛው ሰው በኃይለኝነት ለመግዛት ነው የሚጥረው ሴት ልጅም ልክ ጋብቻው ስትሆን ከሰውየውን እንደመውደድ ሰውየውን እንደማፍቀር ሰውየውን እንደመንከባከብ ለሰውየው ጊዜና አቴንሽን በመስጠት ፈንታ ወደዚህ ትመጣና ሌላው ነገር ላይ ትዘናጋና እዚህ ጋር ግብ ትፈጥራለች በዛ በኩል ልጅ እየተበላሸ ነው በዛ በኩል ገንዘብ እየተበላሸ ነው በዛ በኩል ቤቱ እየተበላሸ ነው በዛ በኩል እሷ ደስታ እያጣች ነው በዛ በኩል እንቅልፍ የላትም ፎከስ ማድረግ ያለባት እንቅልፏ ላይ ነበር እዚህ ነገር ላይ መሆን ሲገባት እዛ ጋር ነው ያለችው እሷ በዚህ በኩል ስለምትገዛ
ሰንበዲንም በዛ በኩል ለመግዛት ትጥራለች እንደማትገዛው ደግሞ ታውቃለች ይገዛሉ አይገዛም ምክንያቱም አንቺም በፍቅር መግዛት እሱን ካልቻልሽ እሱ በፍቅር ላንቺ መገዛት ካልቻለ አንቺ በፍቅር የምትገዢ ከሆነ እሱ ደግሞ በነገርና ልክ ኃይለኛ አሁን አንድ ጊዜ ምን ይሆናል መሰላችሁ ልክ ቅይር ስትሉ ነገሮች ይስተካከላሉ ልክ ቀለል ብለሽ ሰላም ስትሆኚ በቃ ነገሮች ደግሞ እንደፈለጋችሁ ይፈዛሉ ስትናገሪ ስትቆጪ በቃ ተቆጥቷል ተናግሯል ማለት ተርበትብታ ብዙ ነገር ማስተካከል ትጀምራለች ጸጥ ሲል ደግሞ ድጋሚ መተኛት ደግሞ ይሄ የብዙ ሚሊዮን ሰዎች ቤት ችግር ትዳር የህይወት ትምህርት ቤት ነው ስለ ትዳር መማከርና ማወቅ ደግሞ ብልህነት ነው የፍቅር ግንኙነት ውስጥ የሚፈጠሩ አለመግባባቶችን ማስተካከያ መንገዶችን የባልና የሚስት ኃላፊነቶችን የፍቅር ግንኙነትን ጤናማ ለማድረግ የሚጠቅሙ መንገዶችን ማወቅና መረዳት እፈልጋለሁ የፍቅር ህይወቴንም ወደ ቀድሞና ወደ ሰላሙ መመለስ እፈልጋለሁ የምትሉ በአገር ውስጥም ከሀገር ውጭም ያላችሁ ተመልካቾቻችን በአካልም በኦንላይንም የመማከር አገልግሎትን ማግኘት ትችላላችሁ ለበለጠ መረጃ ደግሞ በስልክ ቁጥራችን 09774050 ላይ ደውሉልን የብዙ ሚሊዮን ሰዎች ቤት ችግር ስትናገር ኃይለኛ ስትደባድ ስትል ነገሮች መስመር መያዝ ይጀምራሉ ጸጥ ስትል ድጋሚ ነገሮች መውላለቅ ይጀምራሉ ሚስትም በጣም ኃይለኛ ሆና በቃ መውጣት ፈልጋለሁ ፍርድ ቤት ሄዳለሁ ስትል ሁሉ ነገር በአንድ ጀንበር መስተካከል ይጀምራል ጸጥ ብላ ደግሞ ቤቷ መኖር ስትጀምር ደግሞ ድጋሚ መበላሸት ይጀምራል መሆን ያለበት ግን ሰው ፍቅር ቢገዛው ይሻላል ማንንም በነገር በዱላ በስድብ በጩኸት ከሚሆን በፍቅር ቢሆን ደስ ይላል ነገር ግን በጣም ብዙ ስተቶች አሉ ከዛ ብዙ ስተቶች ግን በጣም ብዙ ከሚታዩ ስተቶች አንዱ ግን መዘናጋት ይታያል መዘናጋት ማለት ሴት ልጅ ገንዘብ ያስፈልጋታል ሴት ልጅ በተቻለ በጣም ከባለቤቷ ጋር በሰላም መኖር አለባት ፉክክሩን ከበካቤው ምን ወደ ጎን ተሰነው እነዚህ ነገሮች ላይ ተዘናጋጅ ማለት ሌላው ነገር ላይ አለች ማለት ይቻላል በታሪክ አይቻልም እነዚህ ነገር ላይ ብቁ ከሆነች ሴት ልጅ ብቁ ሴት ናት ለምሳሌ ምን ላይ ተዘናጋለ የራሷ ባህሪ ላይ ምንድነው ተወዳጅ ያረጋት እሷን እንዲያገባት ተንገብግቦ የኔ ካልሆንሽ ብሎ ሰፍ እንዲል ያደረጋት ምንድነው ውበቷ አለባበሷ ጸጉሯ ይሄ የቦዲ እንትኗ ራሷን የምትጠብቀው ነገር እኔ በተደጋግቤ ነግሬያቸዋለሁ ሚዲያ ላይ በጣም ትልቅ ማደንቃቸው አርቲስቶችም አሉ ማደንቃቸው ትልቅ ሴቶችም አሉ ይሄ ትልቅ ጥንካሬ ነው በነገራችን ቀላል ለሁሉም ይሆን አይደለም አንዳንዶቹ ሰውነታቸውን እስኪ በቃ እነሱ ራሳቸውን እስከሚጠሉ ድረስ ኦፍ ኮርስ ሴት ልጅ ከወለደች በኋላ የሰውነት ለውጥ ሊመጣ ይችላል የባህሪ ለውጥ ሊመጣ ግን ማስተካከል ይችላል በነገራ ስጋ ደግሞ ይጥላል የሚገርባቸው ነገር ሰውነታችሁ በገዘፈ ቁጥር እናንተን የመጣል አቅሙ የማስረጀት አቅሙ በበሽታ የመውደቅ አቅማችሁ በጣም ከፍ ያለ ነው ሶ ምን ላይ ውበቷ ላይ ትዘናጋለች ከዛ ምን ላይ ትዘናጋለች አለባበሷ ላይ ትዘናጋለች ገንዘብ ላይ ትዘናጋለች ባለቤቷን እንክብካቤ ላይ ትዘናጋለች በዛው መጠን ደግሞ እንቅልፍ ላይ ትዘናጋለች ይሄ እንግዲህ የባህሪ ለውጥ ከሚያመጣው በቂ እንቅልፍ አለማግኘት በጣም ስትረስ ውስጥ መግባት በነገራችን ላይ ከዚህ ፊት ብያቸዋለሁ በጣም ስትረስ ውስጥ ከሆናችሁ በሽታ የመከላከል አቅማችሁ በጣም አናሳ ነው በጣም አናሳ በሽታ የመከላከል አቅማችሁ በጣም አናሳ ሴሎቻችሁ እየሞቱ ስለሚሄዱ እና ብቻ አንድና ሁለት አይደለም በጣም ብዙ ነገሮች ላይ ሴቶች ይዘናጋሉ በጣም በተለይ አንገብጋቢና ወሳኝ ነገር ልንገራችሁ ሁለተኛ ላይ በተለይ ያስቀምጥኩላችሁ ሴቶች በትዳር ውስጥ በተደጋጋሚ የሚሰሯቸው አደገኛ ስህተቶች ጤና ላይ ጭምር እሷ ጤናዋ ካለ ባሉ ይቀጥላል ጤናዋ ካለ ትዳሩ ይቀጥላል ጤናዋ ካለ ሀብቱ ይቀጥላል ጤናዋ ካለ ልጅ ማሳደግ ይቀጥላል ጤና እስከማጣት ድረስ አንድ ሴት የሆነ ቦታ ሆና ከተጨነቀች እንቅልፍ ካልተኛች ምን እስክትሆን ነው መጠበቀው እነዚህ እንግዲህ በጣም መሰረታዊ ሴት ልጅ በጋብቻ ውስጥ የምትዘናጋባቸው ናቸው ምን አይነት ሴቶች ያቃል በጣም የሚያሳዝኑ አሁን ጤና የሌላቸው ጨጓራ የሌላቸው ምግብ የማይበሉ እንቅልፍ የሌላቸው በጣም የሚያሳዝኑ አደገኛ ራስ ምታት ከጧት እስከ ማታ ቀን ዛሬም ህመም ነገም ህመም ተነጎዳም ህመም እኔ እንዴት ቻለው ትላለሁ ነግሬያቸዋለሁ ከዚህ በፊት እናቴ ረጅም ጊዜ ራሷን ትታመምና እኔ ሲያመኝ ነው እናቴ ራስ ምታት ብትለው ይሄንን ነው ያልኩት ከጊዜ በኋላ ህመሙን ደግሞ ስታቆኑ ለሰው የምታዝኑት የሆነ ህመሙን ለምሳሌ እኔ መከዳትን በህይወቴ ማከሆነ ስለመከዳት አፌን ሞልቼ ሚዲያ ላይ ለማውራት እኔ እችላለሁ አቋዋለሁ እስከ ጥግ ድረስ መከዳት በሪሌሽን ዓለም ተሰቃይቼ ማከሆነ እኔ ለመናገር እኔ እቀርባለሁ ተሰቃይቼ ያቃለሁ በሷ ችግርም ይሁን በኔ ችግርም ሊሆን ይችላል በህይወቴ ብዙ ስተሰርቼ በነዛ ስተቶች አልፌ ከሆነ ለማማከርም ብቁ መሆን ይችላል እንጂ ካውንስሊንግ ሳይኮሎጂ ያጠና መሆን ብቻ ወይ ደግሞ የሆነች ነገር ማወቅ ብቻ ወይ መጻፍ ብቻ ብቁ አያደርግም ህይወት ያስተማረው ሰው መሆን አለበት ህይወት ያስተማረው ከሆነ አስተማሪ ካስተማረው በላይ ትንሽ ስነልቦና ይጥንካሬ ያለው ስለዚህ ሴት ልጅ ልትዘናጋባቸው የማይገባቸው ነገሮች በጣም ብዙ ነው ጤና ላይ እንቅልፍ ላይ ገንዘብ ላይ
ራስን መጠበቅ ላይ፣ ውበት ላይ፣ ውፍረት ላይ፣ ቁመና ላይ፣ ሰውነት ላይ እያንዳንዱ ነገር ላይ ልትዘናጋባቸው የማይገቡ ነገሮች ነው። ለምሳሌ ቺቲንግ ቢሆን ለምሳሌ አንድ ጊዜ ቺት ከተደረገ ኖ ካላለች ሁለተኛ ይቀጥላል። አዎ ኖ ካላለች ሶስተኛ ይቀጥላል። አዎ አራተኛ ይቀጥላል። አዎ 10 ዓመት 18 15 ዓመት አብረው ያድጋሉ። ያው እኔ አሁን በአደባባይ የሚያወሩ ባልና ሚስቶች አውቃለሁ። በቃ ምን ላድርግ እኮ አልቻልኩም፣ እሷን መርሳት አልቻልኩም ብሎ ለሚስቱ የሚያማክራት ሰው አውቃለሁ። እሷን መርሳት ስላልቻልኩ ነው ብሎ። እሷ ሚስት ነች። እሷ የ10 ዓመት ሚስት ሆና ሌላ ሴት ለ3 ዓመት ለ4 ዓመት ወዶ እሷን መርሳት ስላልቻልኩ ነው ምን ላድርግ ብሎ ለሚስቱ ያማክራል። ይሄ ነገር በመዘናጋት የመጣ በጣም ጤና አጥተው አሁን የሚሰቃዩ ሴቶች አሉ። በምን የመጣ ነው? በመዘናጋት። አሁን ባሎቻቸው ሌላ ባል እያሰቡ ነው። ልጆቻቸው ዞር ብሎ አልጋ ላይ የማያያቸው አደገኛ አይነት መሰባበር ተሰባብረው ቁጭ አቅማተው ቁጭ ያሉ ሴቶች ያውቃሉ። ይሄ የመጣው ከምንድን ነው? ከመዘናጋት። ፊቷ የተበላሸ ሴት አውቃል። ይሄ የመጣው ከመዘናጋት እንጂ ስንት ሀብት እያለች። በነገራችን ላይ ገንዘብ ኖሮት ሰው ገንዘብ አጠቃቀሙን ካላወቀ በጣም ሌላ ችግር ነው። ብዙ ገንዘብ እያላቸው ገንዘቡን አጠቃቀሙን አታውቀውም። አለ ገንዘብ አትለብስበትም፣ አትበላበትም፣ ፊቷን አትተከምበትም፣ ፀጉሯን አትንከባከበትም፣ አትለብስበትም። በቃ እቺ ስትል ደግሞ መቼም ቢሆን አይሞላም። ዛሬ የማይለብስ ሰው የዛሬ ዓመት አይለብስም። ዛሬ ጤናውን ቼክ የማታረግ ሴት የዛሬ 10 ዓመት ቼክ አታረግ። ዛሬ ራሷን የማትንከባከብ ሴት የዛሬ 10 ዓመት ራሷን አትንከባከብ። ዛሬ የማናደርጋቸው ነገሮች ነገ ለማደርጋችን ምንም ዋስትና የለም። ስለዚህ በተቻለ መጠን ሴት ልጅ በህይወት ዘመኗ መዘናጋት የሌለባት በጣም ብዙ ሁለት አይደሉም 1000 ነገሮች አሉ። ቅድም እንደነገርኳችሁ በጣም አንገብጋቢው የጤና ጉዳይ፣ የእንቅልፍ ጉዳይ፣ የሰላም ጉዳይ፣ የአእምሮ ጉዳይ፣ የገንዘብ ጉዳይ ሀፕን አድርጎ ያውቃል። እኔ ምንም ችግር የለው፣ ምን ችግር አለው? እኔና አንቺ ምንም አልጎደለንም፣ እንተማመን፣ እንዋደዳለን ተባብለው የሆነ ነገር ሀፕን አድርጎ ልጆች በምን ምግብ ይብሉ፣ ቀለብ ኬት ይምጣ፣ በቃ ምንን ከምን እንደሚያደርጉ ግራ ይገባል። ስለዚህ ምናልባት ይህን ቪዲዮ የምትከታተሉ ሴቶች ይሄን ስናወራ በነገራችን ላይ ወንድ ላይ ማደም ወንድ ላይ ነው አይደለም። በቃ ነገርኩሽ፣ ሴት ያለ ወንድ መኖር አትችልም፣ ወንድ ያለ ሴት መኖር አይችልም። በቃ እግዚአብሔር ሲፈጥር በቃ የፈጠረው እንደዛ ነው። ፖዚቲቭ ነገር ያለ ኔጌቲቭ ነገር ዋጋ የለውም አይደለም። በቃ ብዙ ፖዚቲቭ ብሰብስብ ዋጋ የለው፣ ብዙ ኔጌቲቭ እንደዛው። ሴትም ያለ ወንድ ዋጋ የላትም፣ ወንድም ያለ ሴት ዋጋ። ይሄ ግን ማለት ሴት ያለ ወንድ መኖር አትችልም ማለት አይደለም፣ ወንድ ያለ ሴት መኖር አይችልም ማለት አይደለም። በተቻለ መጠን ሴት ልጅ የምትዘናጋባቸው መሰረታዊ ነገሮችን ግን መቅረፍና መፍታት ትችላለች 100%። እንዴት መፍታት ትችላለች? ከትንሽ ነገር መጀመር። ጤና ጉዳይ፣ በጊዜ መተኛት፣ በጊዜ መነሳት። እኔ ነገ ትርፉን ታይዋለሽ፣ የአእምሮ ሰላሙን ታይዋለሽ። ጤናን መጠበቅ ሙሉ ምርመራ ማድረግ አይቻልም? ይቻላል። አንተ ታደርጋለህ ወይ? ሙሉ ፀጉር እቆረጣለሁ በየዓመቱ። ስለዚህ ማስተካከል አይቻልም ወይ? በጣም ሲበዛ ይቻላል። ስለዚህ ይሄን ነገር ይሄ መዘናጋት የሚባለውን ነገር ማስተካከል የምትፈልጉ ከሆነ ከትንሽ ነገር ጀምሩ። ጤናሽ ላይ 1፣ ገንዘብ ላይ 2፣ ቤትን ሰላም ማድረግ ላይ 3፣ እንቅልፍ ላይ 4፣ ልጆች እንክብካቤ ላይ፣ ትዳራያ እያንዳንዱ ነገር ላይ እችን የምታካክል በየቀኑ የሆነች ነገር ለትዳሯ አድ ማድረግ ብትችል በወራት መካከል ቤቷን ሰላም ታደርጋለች ወይ? 100%። እሷም ሰላም ሆና መኖር ትችላለች ወይ? 100%። በእርግጠኝነት ነው የምነግራችሁ። ስለዚህ በትዳር ውስጥ ሴቶችን በጣም ብዙ ዋጋ ከሚያስከፍል ነገር አንዱ መዘናጋት። ምንድነው መዘናጋት? ጤና ላይ መዘናጋት፣ ገንዘብ ላይ መዘናጋት፣ ቤተሰብ ጣልቃ ገብነት ላይ መዘናጋት፣ ልጅ አስተዳደግ ላይ መዘናጋት፣ ባልን መንከባከብ፣ እያንዳንዱ ነገር ላይ ራሷ ላይ መዘናጋት ሌላ ብዙ ዘርፈ ብዙ ችግሮች ይዞ ይመጣልና በተቻላችሁ መጠን ሴቶች ይሄን ነገር ትንሽ ተጠንቀቁበት። እመኑኝ የሚገርም ለውጥ ህይወታችሁ ላይ ታዩበታላችሁ ብዬ አስባለሁ። አመሰግናለሁ በጣም። በውጭ ሀገር በክፍለ ሀገር የምትኖሩ ካላችሁ ስለ ትዳር መማከር አሊያም ስልጠና ፈልጋለሁ የምትሉ ካላችሁ ስልጠናው ታህሳስ 1 ይጀመራል። በኦንላይን 09774050 ላይ በመደወል ስልጠናውን መውሰድ ትችላላችሁ። ዘውትር ቅዳሜ ከ8 ሰዓት እስከ 10 ሰዓት ነፃ ስልጠና አለ። ይሄ ቪዲዮ ለቤተሰብ ለዘመድ ለጓደኛ ላኩላቸው። እናንተም ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። በትዳሬ 5 ዓመት 10 ዓመት 20 ዓመት 30 ዓመት 40 ዓመት 50 ዓመት ሞልቶኛል፣ አሪያና ምሳሌ የሚሆን ነገር አለኝ ላጋራችሁ የምትሉ ካላችሁ ኮሜንት ላይ አስቀምጡልን። ስልኮቻችሁንም ጻፉልን። አድራሻችን መገናኛ ስለሺ ህንፃ 3ኛ ፎቅ ነው። ቢሮ ቁጥር 311። አመሰግናለሁ።